በዕፀ መስቀል ክርስቶስ ተሰቅሎ ኃጢአትን ከዓለም ከእኛ ከሁላችን ማስወገደልን ስሙ ለዘላለም የከበረና የተመሰገነ ይሁን። 6 ሰዓት ሲሆን በግራና በቀኝ ሁለት ወንበዴዎችን አድርገው በመካከል አይነተኛ ወንበዴ ለማለት ኢየሱስ ክርስቶስን በመካከል አድርገው ሰቀሉት። ምክንያቱም በብሉይ ኪዳን ዘመን መስቀል የወንጀለኞች መቅጫ ስለነበረ ርጉማን ተብለው የሚጠሩ የሚሰቀሉበት ስለነበረ የአዳምንና የሁላችንን እርግማን ክርስቶስ ለማስወገድ ስለኛ ርጉም ተብሎ ተጠራ። የሚገርም ነው። ክርስቶስ በመስቀል ላይ በደላችንን ተሸክሞ ተሰቀለ። በዕፀ በለስ ምክንያት ወደ ዓለም የመጣው ኃጢአት በዕፀ መስቀል ተወገደ። ያን ጊዜ በምድር 3 በሰማያት 3 በምድር 4 ታላላቅ ታምራት ታዩ። በሰማይ ፀሐይ ጨለመ፣ ጨረቃ ደም ለበሰች፣ ከዋክብት ረገፉ። በምድር ደግሞ ከእግረ መስቀል ሙታን ተነሱ፣ አይባን ድንጋዮች እንደ ዳቦ ተፈተቱ፣ መቃብራት ተከፈቱ። የቤተ መቅደሱ መጋረጃ ከላይ እስከ ታች ተሰነጠቀ። 7ቱ ታምራት ተፈጸሙ። ሶበሰቀልዎ ጌታችን ኢየሱስ ክርስቶስ በተሰቀለ ጊዜ አድለቅለቀት ምድር ተንቀጠቀጠች። ምክንያቱም ሰማይና ምድርን የፈጠረው ፈጣሪ ዓለማት እግዚአብሔር ስለተሰቀለ ሁሉም ፍጥረታት ለሱ ይገዛልና ስለሱ አለቀሱ። ዛሬ የማያዘን ዛሬ የማያለቅስ ዛሬ መቶ የማይሰግድ ኦርቶዶክሳዊ ሊኖር አይገባም። የስም ኦርቶዶክሳዊ ብቻ መሆን ነው ማለት ነው። በተለይ ቅዱስ ዮሐንስ አፈወርቅ በከይዎ ወላህይዎ እለታፈቅርዎ የምትወዱት ሁላችሁም አልቅሱለት ነው። ግፎሙ እግዚኦ ለእለ ይገፉኒ ጽምዖሙ እግዚኦ ለእለ ይጸምዑኒ እያን እየወደቅን እየተነሳን ለኃይል እያልን የምናመልከው አምላካችን የሕማሙ ተካፋዮች ነን። እሱ እስከ ሞት ድረስ እንደወደደን እስከ መቃብር እንደፈለገን ሁሉ እኛም ፍቅራችን ለመግለጽ ስለሆነ እስከ ሞት የወደደን አምላካችንን ልንወደው ይገባል። መድኃኒዓለምን ትወዱታላችሁ? አረድምሳችሁ አይሰማም? የተወደዳችሁ ምዕመናን በዚህ በቅጽበት ተምሳሌ ትወዱታላችሁ? እርግጠኞች ናችሁ? እንግዲያውስ ከወደዳችሁት ሥጋውን ብሉ፣ ደሙን ጠጡ። በቀራንዮ ላይ የተቆረሰውን ቅዱስ ሥጋ በቀራንዮ ላይ በመስቀል ላይ የፈሰሰውን ደም ፍቅር ማለት እሱ ከማዕዴ ትበሉና ትጠጡ ዘንድ ሾምኳችሁ። በዕፀ በለስ ምክንያት ወደ ዓለም የመጣው ኃጢአት በዕፀ ሕይወት ሆኖ በክርስቶስ ቅዱስ ሥጋና ክቡር ደሙ ነው የተወገደ። ዓለም ካለ ቅዱስ ሥጋውና ካለ ክቡር ደሙ ካለ እሱ ሞትና ትንሣኤ ስለማይድን ነው ኢየሱስ ክርስቶስ የተሰቀለው። ለመዳን መድኃኒዓለምን የምንወደው ሁሉ ዛሬ ንስሐ ገብተን ሥጋውን ደሙን መቀበል አለብን። እንደዚያ ነው። በእርግጥ በ40 ቀን በ80 ቀን ሀብተ ወልድና ስመ ክርስትና ስናገኝ ሥጋው ደሙ ተቀብለን ክርስቶስን ለብሰን በክርስቶስ ክርስቲያን ተብለን ተጠርተናል። ነገር ግን አሁንም ፍቅራችንን የምንገልጸው ዕለት ዕለት እያስቀደስን ንስሐ ገብተን የክርስቶስን ቅዱስ ሥጋና ክቡር ደም ስንቀበል ነው። ለዚህ ክብር ሁላችንንም ያብቃን። ይህ ሁሉ ሆነ በመስቀል ላይ 7ቱ ታምራት ሲከናወኑ 7ቱን አጽራተ መስቀል አምላካችን መድኃኒዓለም ኢየሱስ ክርስቶስ ተናገረ። ከነዛ መካከል የሚደንቀው ግን ዛሬ ከኔ ጋር በገነት ትሆናለህ የሚለው ቃል ታሪካዊ ዜና ቅድም 5 ሲባል ተዘከረነ እግዚኦ በውስተ መንግሥትከ አቤቱ በመንግሥትህ በመጣህ ጊዜ አስበን ማለት ነው። በቀኝ የተሰቀለው ፀሐይ ሲጨልም ከዋክብት ሲረግፉ ጨረቃ ደም ስትለብስ በአጠቃላይ 7ቱ ታምራት ሲፈጸሙ አይቶ ደነገጠ። ፈጣሪ ዓለማት እግዚአብሔር ነው። እኛ በበደላችን ተሰቅለናል፣ እሱ ግን ንጹሕ ባህሪ አምላክ ነው። አቤቱ በመንግሥት በመጣ ጊዜ አስበኝ ብሎ ጸልይ። ደስ አይልም? ታዲያ አርቀን ስንለምነው በቅርብ የሚሰጥ አምላክ በጣም የሚገርም እኮ ነው። ዛሬ በገነት ከኔ ጋር ትሆናለህ እስመ አንተ ትቀድሞ በውያ
ውስተ ገነት ለአዳም ከአዳም በፊት ወደ ገነት ቀድመህ ትገባለህ አለ። ኢየሱስ ክርስቶስ ጸዋትወ መከራ የተቀበለ አዳምን ወደ ገነት ለመመለስ ነበር። በተለይ በዚህ በግብረ ሕማማቱ ላይ ተመዝግቧል። ሱራፊ አቃቤ ገነት እያየ ሰይፍ መዞ ቆሞ እየጠበቀ የደሙን ማህተም ይዞ ሲመጣ አንተ ማነህ? አዳም ነህን ሲለው አይደለሁም። አብርሃም ነህን? አይደለሁም። ይስሐቅ ያዕቆብ ነህን? አይደለሁም። ደጋጎቹን እየጠራ ሲጠይቀው አይደለሁም። እጄን በሰው ደም ነክሬ የምኖር ወንበዴ ነፍሰ ገዳይ ቀማኛ ነኝ። በቸርነቱ ግን ዛሬ በገነት ከእኔ ጋር ትሆናለህ ብሎ በማኅተሙን ሰጠኝ ብሎ መሰከረ። አያችሁ፣ በ11ኛው ሰዓት ወደ ገነት መንግሥተ ሰማያት መግባት ይቻላል። እግዚአብሔር ምሕረቱ ይቅርታው የበዛ ስለሆነ በደላችን ይቅር ብሎ በገነት እንዲሰበስበን ቅዱስ ፈቃዱ ይሁንልን። የተወደዳችሁ ምዕመናን፣ ይህን ሁሉ ሲሆን ግን በዋናነት በተነሳንበት ቃል ላይ ስንመጣ ወይቀሩማ ሀበ መስቀሉ በመስቀሉ ስር ነበሩ፣ በመስቀሉ እግር ስር ቆመው ነበር። እመቤታችንን ጨምሮ ወንጌላዊው ቅዱስ ዮሐንስ፣ ማርያም ተቀለዮጳ፣ መግደላዊት ማርያም እንዲሁም ቅድስት ሰሎሜ ቅዱሳን በቀኝ ቆመው ነበረ። በግራ በኩል ደግሞ በእግረ መስቀሉ ገበጣ የሚጫወቱ በክርስቶስ ላይ የሚዘብቱ ከለሜዳ ያለበሱ በብርሃን ልብሱ ላይ ምራቃቸውን የተፉ የአጋንንት ጭፍራ ምሳሌ የሆኑ አይሁዶች ነበሩ። ዛሬም እንደዛ ነው። የክርስቶስን ውለታ ረስተው ልክ የመስቀል ስር ቁማርተኛ ሆነው የክርስቶስን ፍቅር ቅዱስ ጳውሎስ በቅዱስ መጽሐፍ እግዚአብሔር አይዘበትበትም ይላል። ሁሉን ማድረግ የሚችል አምላክ ነው። ነገር ግን በስሙ የሚነግዱ በስሙ የሚዘብቱ ስለ ዘላለማዊ ሕይወት ስለ ገነት መንግሥተ ሰማያት ሳይሆን ስለ ምድራዊ ብልጽግና፣ ስለ ምድራዊ ሀብት፣ ስለ ምድራዊ ነገር ብዙዎችን የሚሰብኳል። ሀብታችሁን ወይም ደግሞ የባንክ አካውንታችሁን ንገሩን፣ ባለጸጋ አደርጋችኋለሁ፣ እንዲህ አደርግላችኋለሁ እያሉ የሚናገሩ በቅዱስ መጽሐፍ ውስጥ የትኛውም ሐዋርያ ይህን አላደረገም። ከሁሉም በላይ ደግሞ የክርስቶስ መምጣት ዓለምን ለማዳንና አማናዊ መምህር ሆኖ ከኔ ተማሩ ብሎ ሁሉ ስላስተማረን ክርስቶስም ይህንን አላደረገም። ከየት እና እንዴት እንደሆነ መነሻቸው መሄጃቸው የማይታወቅ በክርስቶስ ስም መጥተው ብዙዎችን ግራ የሚያጋቡ አሉ። እኛ የተዋህዶ ልጆች ግን ኢየሱስ ክርስቶስን በዚህ መንገድ ነው የምናመልከው፣ በዚህ መንገድ ነው የምንሰብከው። ቅዱስ ጳውሎስ ንሕነሰ ንሰብክ ክርስቶስሃ ዘተሰቅለ፣ እኛስ የተሰቀለው ኢየሱስ ክርስቶስን ነው የምንሰብከው። ማንን ነው የምንሰብከው? ኢየሱስ ክርስቶስን። ዕለት ዕለት ቅዱስ ሥጋውን ክቡር ደሙን ቤተክርስቲያን ትፈትታለች። የምታመልከው ኢየሱስ ክርስቶስን ነው። ምዕራገ ጸሎት በሆነው ሥርዓተ ቅዳሴዋ እግዚኦ መሐረነ ክርስቶስ ብላ የምታመልከው የምትጠራው ከሦስቱ አካል አንዱ አካል መድኃኔዓለም ኢየሱስ ክርስቶስን የድንግል ማርያም ልጅ ነው። ክብር ምስጋና ለእርሱ ይሁን። ታዲያ እኛ በመስቀሉ ስር አሁን ቁጭ ብለን ቃለ እግዚአብሔር የምንማር እየወደቀን እየተነሳን ስንሰግድ የዋልን ሁሉ በመስቀሉ ስር ያለ ነው በቀኝ በኩል ነውና እግዚአብሔር አምላካችን በግርማ መለኮት በክብረ ትውፊት ከቅዱሳን መላእክቶቹ ጋር ሲመጣ በቀኝ እንዲያቆመን ቅዱስ ፈቃዱ ይሁንልን። አሜን። እንግዲህ አምላካችን የመጨረሻው ከሰባቱ አጽራተ መስቀል ተፈጸመ የሚል ነው። ተፈጸመ ማለት ተደመደመ፣ ተከናወነ። በተለይ በዮሐንስ ወንጌል ምዕራፍ 17 ቁጥር 1 ላይ ግብረ ዘወሀብከኒ ፈጸምኩ፣ የሰጠኸኝን ስራ ፈጸምኩ እንዳለ የማዳን ስራው የተጠናቀቀ መሆኑን የምንገልጽበት 9 ሰዓት ላይ ቅዱስ ነፍሱን ከቅዱስ ሥጋው በፈቃዱ ለይቶ በአካለ ነፍስ ወደ ሲኦል ወርዶ ለሙታን ወንጌልን የሰበከበትና ነፃ የወጣንበት ነው። ከዚህ ጋርም ተያይዞ እስራኤላውያን ለ430 ዘመን በግብፅ ግዞት በግራ አጋንንት ተረግጠው ፈርዖን እንደ ገል ከስክሶ እንደ ሰም አቅልጦ ሲገዛቸው ነፃ በወጡ ጊዜ ባሕረ ኤርትራን እንደተሻገሩ ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ ብለው እንዳመሰገኑ ሁሉ ነፍሳት ከ5500 የግዞት ዘመን በኋላ ኢየሱስ ክርስቶስ በአካለ ነፍስ ወርዶ ወደ ሲኦል
የምስራች ሲነግራቸው እኛም ከ5500 ዘመን በኋላ ነፃነት ስላገኘን ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ እግዚአብሔርን እናመስግነው ምስጉን ነው የተመሰገነ ብለን በኋላ የምንዘምር ይሆናል። ለዛ ሰዓት እግዚአብሔር ያውቃል። በቀኝ ሁላችን የሚሰብስበው የተወደዳችሁ ምዕመናን፣ እንግዲህ የዛሬው ቀን ታላቅ ቀን ነው። ቤተክርስቲያን የተመሰረተችበት ትልቅ ቀን ነው። ይህን ቀን ስናስብ በብዙ መንገድ ነው። በተለይ በሁለት መንገድ እናየዋለን። በአንድ በኩል የክርስቶስን መከራ እያየን እናዝናለን። ጸዋትወ መከራውን፣ የእሱን ቸርነት፣ የአይሁድን ክፋት እናያለን። በሌላ መንገድ ደግሞ መከራ ተቀብሎ ነፃነት የሰጠንን አማናዊት ቅድስት ቤተክርስቲያን የመሰረተልን ማየገበውን ሰጥቶ ለልጅነት ለጥምቀት ያበቃንን ሥጋውን ቆርሶ ብሉኝ ጠጡ ብሎ የሰጠንን ደግሞ ስናስብ በደስታ የምናከብረው ጭምር ነው ማለት። ስለዚህ የተወደዳችሁ ምዕመናን ክርስቶስ በመስቀል ላይ ሲሰቀል ጠላትን በመስቀሉ ቅዱስ ጳውሎስ እንደተናገረ ጠርቆ ያዘው፣ የውርስ ኃጢአት ተቋረጠ። በዕፀ በለስ ምክንያት የመጣው ኃጢአት በዕፀ መስቀል ሲወገድ መስቀል ስንሳለም የምስራች ሲነገር ሁልጊዜ ካህናት መስቀል ይዘው ሲባርኩን ከኃጢአት የምንፈታው ኃጢአት የተደመሰሰው በደል የተቋረጠው በመስቀሉ ስለሆነ ነውና አምላካችን አሁንም በቸርነቱ በምሕረቱ በይቅርታው ሁላችንም እንዲምረን ቅዱስ ፈቃዱ ይሁንልን። እናት ትሆነን ዘንድ በወንጌላዊ በቅዱስ ዮሐንስ አማካኝነት እመቤታችን ተሰጥታናለች። በእግረ መስቀሉ ተቀምጠን የመስቀሉን ፍቅር እያሰብን ሥጋውን በልተን እንደምንጠጥን የመንግሥት ወራሽ እንድንሆን አምላከ ቅዱሳን እግዚአብሔር ይፍቀድልን። ወይቀውማ ሀበ መስቀሉ በመስቀሉ ስር ነበሩ፣ በእግረ መስቀሉ አይለየን። መድኃኔዓለም በእግረ መስቀሉ ይጠብቀን። ይቆየን። ስብሐት ለእግዚአብሔር። አሜን።